አሰላሙ አለይኩም ረህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ሰላም ብያለሁ። ክርስቲያን ወገኖቼ ባላችሁበት ሁላችሁም ሰላም እንደው ተስፋ አለኝ። እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖቼ እንኳን አደረሳችሁ። ቃሉን ሰላም የጤና ያድርግላችሁ እያልኩኝ ዛሬ ፓስታ ነው የምንሰራው ውዶችዬ። ያው እዚህ ጋር እንደምታዩኝ ስፓጌቲ ማለት ነው። ስፓጌቲ ነው የምሰራው። ያው እዚህ ጋር እንደምታዩኝ ስጋውን ውሃው ድርቅ እስከሚል ድረስ ነው እኔ እንትን የምለው ማለት ነው። መጀመሪያ ስጋውን ነው በደንብ ብቻውን ጥብስ የማደርገው ውሃው እስከሚመጥልኝ፣ በኋላ ውሃ እንዳይሆንብኝ ማለት ነው። አሁን ግብአቶችን በሙሉ አሳያቸዋለሁ ምን ምን እንደምጨምር። እዚህ ጋር ያለው መጀመሪያ ውሃው ጥብስ እስከሚል ድረስ ካለ በኋላ ዘይት እንጨምራለን ማለት ነው ውዶችዬ እና አብራችሁ ውዶቼ እዚህ ጋር ግብአቶች አለኝ እንደምታዩት ቲማቲም አለኝ፣ እዚህ ጋር ቃሪያ፣ ፍልፍል ሮሚ ማለት ነው። እዚህ ጋር ክስበር አለኝ። እዚህ ጋር ቅመሞች አሉ ውዶቼ እንደምታዩት ማለት ነው። ፍልፍል አስዋድ፣ ኩርኩም፣ ሰብአ ባህራት፣ ማጂ፣ ኦርጋኖ እና ትንሽ እንትን ማለት ነው ሮዝመሪ ፓውደር አለ። በጣም ነው ቆንጆ የሚያደርገው ማለት ነው። እዚህ ጋር እንደምታዩት ስፓጌቲ አለኝ፣ ዋናው ነገር ማለት ነው። እዚህ ጋር ሽንኩርትና ነጭ ሽንኩርት አለኝ። እዚህ ጋር ደግሞ ዘይቱን ማለት ነው። እዚህ ጋር ደግሞ ቲማቲም ሳልሳ አለኝ እንደምታዩት ማለት ነው። አብራችሁን ተከታተሉ ውዶች። ላይክ ሰብስክራይብ እያደረጋችሁ እንደውም ኮሜንት አስተያየት እየጻፋችሁ ተከታተሉ አብራችሁኝ። በጣም ነው የማመሰግናችሁ ለምታዩት ለምትከታተሉ ውዶች። ባላችሁበት አላህ ሰላም ይጠብቅልኝ። ወዳችኋለሁ ውዶችዬ ማለት ነው። እዚህ ጋር እንደምታዩት በደንብ ውሃው መጠጥ አድርጎልኛል እንትኑ ማለት ነው። እንደምታዩት እዚህ ጋር በደንብ ነው ኮምጥጥ ያለው ስጋው። እዚህ ጋር አሁን ዘይት አለኝ ማለት ነው። እንደነገርኳችሁ ዘይቱን ከላይ ጨምራለሁ ማለት ነው። እሷላ በዛ ዘይቱን ነው የምጠቀመው። ብዙ ጊዜ ዘይት አይፈልጉም ሰዎች ማለት ነው። ዘይት ብዙ አልጨምርም። አሁን ይሄ ትንሽ በሰል ካለ በኋላ የምጨምረው እንትን ነው ማለት ነው። ሽንኩርትና እንትኑን እዚህ ጋር ጨምራለሁ ከላይ ማለት ነው። እዚህ ጋር ውሃ እያፈላሁ ነው። ፓስታ መቀቀያ ማለት ነው። ስፓጌቲ መቀቀያ እዚህ ጋር ውሃ እያፈላሁኝ ነው። አብራችሁን ተከታተሉ እሺ። አሁን እንደምታዩት የምጨምረው ሽንኩርትና ነጭ ሽንኩርት ማለት ነው። እኔ እንደዚህ ነው የምሰራው። በጣም ነው ቆንጆ የሚሆነው እንደዚህ ማለት ነው። ውሃ ኃይልም መጀመሪያ ቁላልቼ ምናምን ሳይሆን ከእንትኑ ከላይ ነው የምጨምረው። እኔ የኔን አሰራር ተሳችሁ ሞክሩት ደግሞ ቶሎ የምልባቸው ግን ሰዓት ብዙ እንዳይቆጥርብኝ ማለት ሰዓት እንዳይረዝምብኝ ለዛ ነው ወደስ ያፉ በል እናውጣ ነው ማመሰግነው። ያ ቪዲዮ ከመቆራረጥ ቶሎ ማውራት ይሻላል በሚል ነው ማለት ነው ውዶችዬ። አሁን ይሄ አብሮ ጥቅቅ እስከሚል ድረስ ይበስላል ማለት ነው። እንደዚህ ብጥጥ እንዳል አይቀርም እውነት ለመናገር ማለት ነው። በኋላ መጠጥ ሲል ውሃው ሽንኩርቱ ሙትት ይላል። ሽንኩርቱና ቲማቲም ምናምን ስለምንጨምርበት በጣም ቆንጆ ነው የሚሆነው። የዲና አሰራር ሰርታችሁ ሞክሩ። እንደዚህ ነው የምትሰሩ ካላችሁ ደግሞ በጣም ጥሩ አሪፍ ማለት ነው። አብራችሁን ውዶችዬ እና አበረታቱን። እንግዲህ ተሞሽረናል እኮ ሞን ይሆንና አበረታቱን ውዶችዬ። በጣም ነው የማመሰግነው የኔ ጀግኖች የመዳም ቅመሞችዬ። ስሩ እንስራም ጠንከር ውዶቼ። ጠንከር ማለት በሚበጃን ውዶቼዋ ራስ በራሳችን እንጠነካከር። ከላይ ያሉት ማንም መቶኛን አብሽሩ አይዟችሁ ቢለን የለም። ራስ በራሳችን ካልተረዳዳን ውዶቼዋ እና አብሽሩልኝ። እስከመጨረሻው አብራችሁን የኔ ውዶች አመሰግናለሁ ውዶቼ። ያው እንግዲህ በምታዩት ደረጃ ስፓጌቲ ጨመርኩ ማለት ነው። ስፓጌቲ ታብስል አሁን ማለት ነው። በዛውን እንደምታዩት እንቀስቀስ እያልኩ ከተዋለሁ ማለት ነው። ስፓጌቲውን አብስዬ ደግሞ እንገናኛለን። ያው እዚህ ጋር በደንብ እየበሰለልኝ ነው እንደምታዩት ማለት ነው። ሽንኩርትና ስጋው ማለት ነው። ተከተለኝ እንግዲህ በምታዩት ደረጃ እየበሰለልን ነው ወጥቼ ኢንሻአላህ ተባረከ። አብሽሩን ተቀጣጣ አይቀርም ማለት ነው። እኔ እንደናንተ አንተ እየፈጠራለሁ ስላለበት የሚሰራርቶ ይችላል ማለት ነው። አንዱ ጋር ምንድን ነው የምጨምረው መሰላችሁ? ቅመም እዚህ ጋር ቅድም ያሳየኋችሁ እንትና ሁሉንም ጨምራለሁ። እንደረክ ለጊዜ ወስደን ይሄ ማጁ ነው። ወርቃማ ስንጨረስ እንገናኛለን። እንደዚህ በምታዩት መልኩ በሚያምር
ከለር መጥቶልኛል ማለት ነው። እዛው ድርቅ አድርጌ ብታየው ምንም አይነት ውሃ የለውም። በኋላ ለውሃ የሚጨምረው ማለት ነው። እና አሁን ቲማቲምና ቃሪያውን ትዝበራውን ከላይ አደርጋለሁ ማለት ነው። እንደምታዩት ጨመርኩኝ ማለት ነው። ይሄንን ቀለጥ እየምገናኛለን በጣም እንጣፍ ተሰርታችሁ መስራት የለበት ቪዲዮ ከረዘመ ግን ይቅርታ ትበሉኝ። ተሰባ ከባድ ነው ምግብ ለመስራት ግን ትንሽ መሆን ትልቅ ግዴታ ሰዓት ይፈጃል። ለምን እንደባለ አቅም አንዳንድ ጎበዝ ናቸው ኤዲት ያደርጉ አሰራራቸው ሲጠርጠም ያለ እኔ ደግሞ አልቻልኩም እንደዛ ማለት ነው። ይቅርታ አድርጉልኝ፣ ታግሳችሁልኝ ማለት ነው። አበረታቱኝ። ወዳችኋለሁ። ባላችሁበት ሰላም ሁላችሁ ቪዲዮውን የሩቶቼ ዋናው ነገር የምንለፋበት ለማግኘት ስለሆነ ድረስ ሁላችንም ቪዲዮውን ከሁሉም በላይ ማለት ነው ውዶቼ። ላይዙ ላይ 30-40 ደቂቃ አንድ ሰዓት ሙሉ እንቀመጣለን። የ10 ደቂቃ ቪዲዮ ለማየት ግን በጣም ሁላችንም እንሳነፋለን ማለት ነው። ቤተሰብ ነብሩ ማለት እዚህ ደረጃ ደርሰናል እንደምታዩት ማለት ነው። በጣም እንደሚያምር መጥቶ እየበሰለ ነው። እኔ ምትክል አይደለም ማለት ነው። ይሄ የለም ያው ሽንኩርት ተፈጠረ ቲማቲም ተፈጠረ ይባላል። ብዙ ምግብ ላይ አስተያየት ሲሰጥ ስለማቅ ለዛ ነው የምደጋግመባችሁ። ማበዛም ደግሞ ጀማሪ ነው። በእጃችን ካሜራ ይዘን እያሯሯጥ ነው ምን ትጨርስ አስገሩ እና አሁን እዚህ ጋር ቲማቲም አለኝ። ቲማቲም ልጨምር ነው ማለት ነው። ቲማቲም ሳልሳ ነው የምጨምረው እንደምታዩት አንድ ምንድነው የማደርገው በጣም ስጋግቲያችን እየበሰለ ነው። ማብራችሁን ቆንጆ እየስጋግቲ ነው ሞተሩ ሰርካስ በነገራችን ላይ ሁሉም ምግብ አንድ አይነት አይደለም። በየቤቱ የሚሰራው የተለያየ ሁሉም እንደሚወደው እንደሚጠማው ነው የሚሰራው። ለሱ የተመቸውን ደግሞ ነው የሚያካፍለው። ሰርካስ መሞከር እንዲህ አይሰራ ምናምን የሚባለውን ሳይገባም እንዲህ አይገባም የሚባል ነገር በምግብ ላይ የምግብ ህግ የለም በእኔ ማለት ነው። ለመናገር ሁሉም የሚጣፍጥበትን ሰርቶ ያሳያል። ሁሉም ሰርቶ መሞከር ካልጣመው መተው ነው ያለው ማለት ነው። ወዶቼ እና ፕሮግራም እስከመጨረሻው ተከታተሉ። ላይክ ሰብስክራይብ ያደረጋችሁ ወዶቼ ፕሊዝ ውዶቼ ቪዲዮ ላይ ሳላስገባ ረፍቼ ማለት ነው። የእውነት ረፍቼ መቀረጤ ነው እንደገና ትዛሬ ማለት ነው። ጨው ጨምሬያለሁ ውዶቼ። ጨውና ውሃ ጨምሬያለሁ። እንደምታዩ ላላ ያለ ሆኗል ማለት ነው። አሁንም ትንሽ ጨምርበታለሁ ደግሞ ማለት ነው። ውሃ ትንሽ ላላ ያለ ነው መሆን ያለበት። ያው እንዳያችሁት ሶስ እንደዚህ ሆኗል ማለት ነው። ስለዚህ እየበሰለ ነው። ትንሽ ደረቅ ያስፈልግ ነው እና ለዛ ነው ያቆየሁት ውዶቼ። እና መጨረሻው ላይ አብረን እንገናኝ ውዶቼ። ቪዲዮ አስረዘምኩባችሁ ይቅርታ። አሁን ማመሰግነው ዱረት ይስጥልኝ ውዶቼ። በምታዩት ደረጃ ሰውቴያችን ደርሷል። በምታዩት ደረጃ ሰውቴ በስሏል። አሁን ማቀላቀል ብቻ ነው የሚቀረን ሶሱን አስለም ማለት ነው ውዶቼ። ስልኬ በጣም ጨለማ ነው። በዚህ ደረጃ በስሏል ውዶቼ። ማቀላቀል ብቻ ነው የቀረው ማለት ነው። አብራችሁ ስለነበራችሁ ስለተከታተላችሁ እስከመጨረሻ አመሰግናለሁ። ክብረት ይስጥልኝ ማለት ውዶቼ ወንድሞቼ። አብሽሩ፣ እንጠናከር፣ ተጠናከሩ ማሮች ውዶቼ። ስፓጌቲያችን በዚህ መልኩ ተቀላቅሎ አልቋል ማለት ነው። ትወዱታላችሁ፣ ሰርታችሁ ሞክሩት ውዶቼ። እንደምታዩት ቆንጆ እየሆኑ ጨርሰናል ማለት ነው። ቤተሰብ አብራችሁ ስለነበራችሁ በጣም አመሰግናለሁ። ሰላም ሁኑ ባላችሁበት ባይ